አሁን በቃ ይቅርታ ልንጠያየቅ ነው ዛሬ ሁላችንም የተቀጣጠርነው። ስለዚህ ይቅርታ ተባባሉና ማድረግ ያለብን ነገር ማድረግ እንችላለን። አብርሽ እንግዲህ በቃ ማለት ሁሉንም ነገር እንርሳው። ምንም ነገር የበፊቱን ነገር ማስታወሱ ልክ ነው ብዬ አላስብም። እኔም የልጅ እናት ነኝ፣ አንተም የልጅ አባት ነህ። በጣም ብዙ ጥሩና መልካም ጊዜያቶችን አሳልፈናል። ያንን ጊዜ በማሰብ እኔም እስከዛሬ ስላጠፋሁብህ፣ ስላስቀየምኩ፣ ስለበደልኩ ነገር ሁሉ ከልብ ይቅርታ አድርግልኝ። ከፈጣሪ ጋር እንደዚህ አይነት ነገሮች ይደገማሉ ብዬ አላስብም። ባይደገሙ በጣም ደስ ይለኛል። እኔ ከልቤ ነው ይቅርታ የምጠይቅህ። ይሄ ነው አራተት ሰላም የተወደዳችሁ ውድ የኤምኬ ቲዩብ ተከታታዮች እንዴት ናችሁ? አላችሁ ወይ? በያላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ለዚህ ቤት አዲስ ከሆናችሁ ለማታውቁኝ እኔ ሚኪ ይባላለሁ ማለት ነው። ዛሬ እንግዲህ እንደሌላው ጊዜ በተለመደው ቪዲዮ ተመልሰን መጥተናል። ዛሬ እንግዲህ አዳዲስ የሆኑ ነገሮች እንግዲህ ተፈጥሯል ማለት ነው። ምክንያቱም ያው ሩታና አብርሽ መታረቃቸው እንግዲህ ይፋ አድርጓል ማለት ነው። አብርሽ ወደ ሩታ መመለሱና ይቅር መባባላቸው እዚህ ጋር በቪዲዮ አውጥተውልናል። ያለፈውን ነገር ትተው በአዲስ የራሳቸውን መንገድ ይዘው እንደሚሄዱና ይቅር ተባብለው ሰላም መፍጠራቸው እንግዲህ እዚህ ጋር ገልጸውልናል ማለት ነው። ይሄን ቪዲዮ እንግዲህ አሁንም በቪዲዮ መልክ እኛን የመሰለንን እኛ ማሳየታችንን እንሰጥበታለን ማለት ነው። እየቆራረጥን በቪዲዮ መልክ እናያለን ማለት ነው። ቪዲዮውን ከመጀመራችሁ በፊት ያው እንደተለመደው እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን በትህትና እንጠይቃለን ማለት ነው። ካፍታ ቆይታ ተመልሰን እንመጣለን። የትም እንዳትሄዱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተመልሰን መተናል። ውድ ቤተሰቦቻችን እንግዲህ ዛሬ ትላንትናም የለቀቁት ቪዲዮ አለ እና ይሄ ነገር ወጥመድ ሊሆን ይችላል እና ከራሳችሁን ከነሩታ አርቁ እያልኩ ነበር እና አብርሽም እንግዲህ የዋነቱ ይሁን አላቅም መንቃት የሆነ አይኑ ታውሮ ይሁን አላቅም ምን እንዳስነኩት አናቅም። ብቻ ግን አብርሽ ደግሞ ተመልሶ ከሩታ ጋር ይቅር ተባብሏል ማለት ነው። ወደ ቪዲዮቻችን ከመግባታችን በፊት ያው ከዚህ በፊት የተለቀቀውን ከነሱ ቪዲዮ የተለቀቀ ቪዲዮ ነበርና ዴቭ ጋር ከኤፊ ጋር የተነጋገሩን ነገር ነበረ። የተሰዳንትን ሊግባቡበት ያልቻሉበት መንገድ አለና በቅርቡ ሩታና አብርሽ ተመልሰው ይጋባሉ የሚል ሀሳብ አንስቶበት ነበር እና ዴቭ በጣም ደንግጦ ነበረ። አንተ ልጅ ያማል ጤነኛ አይደለህም ወይ እስከሚለው ድረስ የገዛ ወንድሙን አላመነውም ነበር እና ኤፊ ደግሞ ይሄን ነገር በኮንፊደንስ ነበረ ሲያደርግ የነበረው። በቃ በኮንፊደንስ በቅርቡ ጠብቅ ሩታና አብርሽ ይጋባሉ እንደገና ሲል ነበር እና ለምንድን ነው እንደዛ ማድረግ የፈለገው ኤፊ? ለምንስ ደግሞ ራሳቸው የአብርሽ የራሱን ህይወት እንዲኖር ለምንድን ነው ማይተውት? ማለት ትላንትና ይሄ ወንድሜ ተመልሷል፣ በቃ ነግቷል። ከዚህ በፊት ሲያደርገው ነገር ሁሉ ጥሩ ስላልነበረ ዛሬ ግን ገብቶት ወንድሜ የወደደውን ነገር ተቀብያለሁ ብሎ ሄርሜላን ሄዶ ታዋቋል ነበረ። ሄርሜላ ቤት ሄዶ ሰላም ፈጥሮ ነበር። እንግዲህ ከዚህ በፊትም ስነግራችሁ እንደነበረው ይሄ 1 ሚሊዮን ብሩ ከመጣ በኋላ ሁሉም ጠጋ አለ። ሁሉም ይቅርታ መባባል ጀመረ። ሁሉም ደግሞ በቃ ወደና አብርሽ ጠጋ አድርጎ ከበቧቸው፣ አብርሽና ሩታም ማለት ነው። እኒህ ልጆች ለምንድን ነው የራሳቸውን ህይወት የማይኖሩበት? አብርሽም ሩታም በቃ የራሳቸውን ህይወት እንዲኖሩ ለምንድን ነው ማትፈቅዱላቸው? እኒህ ልጆች ተናግረዋል። በቃ ወተን የራሳችንን ጊዜ አሳልፈን ተመልሰን እንመጣለን ሲሉ ይሄ ነገር ደግሞ አዲሱ ድራማ ይሁን አላውቅም፣ ሌላ ወጥመድ ይሁን አላውቅም፣ ድጋሚ ሁሉም ይቅርታ ተባብሎ ሁሉም በቃ ከናብሽ ጎን ለመቆም ወሰኑና ትላንትና ኤፊ እንደዛ ካደረክ በኋላ ሄርሜላ ቤት ሄደ እርቅ ካወረድክ በኋላ ሰላም ከፈጠርክ በኋላ ሁሉም ነገር አይታል። እንግዲህ ወንድም የወደደውን ነገር እኔ መቀበላለሁ እና በእናንተ በህይወታችሁ ደስተኛ ነኝ ብለህ ከጨረስክ በኋላ እንዲህ ስለምንድን ነው ዴቭን ደግሞ ሩታና አብርሽ ድጋሚ ይጋባሉ ብለህ ይሄ የሚያስጠረጥር ነገር እኮ ነው። ለምንድን ነው አብርሽ የማይነቃው? እዚህ ጋር ለምንድን ነው ቪዲዮ አብራችሁ ሰሩ ቪዲዮ አታይም ወይ?
የሚነገረው ነገር አታዩም ወይ? ሚዲያ አትከታተሉም ወይ? ሰርታችሁ ነው ወይስ የምትወጡት የሚለውን ነገር ብዙዎቻችን ጋር ጥያቄ ይፈጥሯል። እና እኛም እንግዲህ ያው ተጨንቀን ስላለን ነው። እኛ አብርሽን ስለምንወድ ሄርሜላን ስለምንወዳቸው ስለምንወዳት እነሱ በሰላም እንዲኖሩ ስለፈለግን ነው። እዚህ ጋር ትናንትም እንደነገርኳችሁ አብርሽና ሩታ ሰላም አውርደው የራሳቸውን ህይወት እንደሚኖሩ ስነግራችሁ ነበረ። እንግዲህ ቪዲዮን ካላያችሁት መለስ ብላችሁ ስነግራችሁ ነበረ። ሩታ ሁሉም ነገር ገብቷት ጥፋተኛ ሆና ይቅር ተባብላ ሁለቱም የራሳቸውን ህይወት የሚኖሩ ከሆነ አሪፍ ነው። ግን ደግሞ አሁንም ሌላ ነገር አስባ ድራማ አስባ ከሆነ ተሳስታለች ብዬ ስናገር ነበረ ከዚህ በፊትም። እና እንግዲህ ኤፊ ዛሬ አብርሽ ቤት ሩታንም አብርሽንም ሳያውቁ ሁለቱንም ጠርቷቸው ይቅር እንዲባባሉ አድርጓል። እና ይቅርታውንም አብርሽ ተቀብሏል። እዚህ ሩታም ጥፋተኛ መሆኗን አምና ይቅርታ ጠይቀዋለች። እና እስኪ ቪዲዮ ልጋብዛችሁና ቪዲዮን ካያችሁ በኋላ ትንተና እንሰጥበታለን። ብዙ ደስ የማይሉ ነገሮችም አሉ፣ ብዙም ደግሞ ደስ የሚሉ ነገሮች አሉ እና ያን ነገር እናወራበታለን። ወደ ቪዲዮ ያው አሁን በቃ ይቅርታ ልንጠያየቅ ነው ዛሬ ሁላችንም የተቀጣጠርነው። ስለዚህ ይቅርታ ተባባሉና ማድረግ ያለብን ነገር ማድረግ እንችላለን። አብርሽ እንግዲህ በቃ ማለት ሁሉንም ነገር እንርሳው። ምንም ነገር የበፊቱን ነገር ማስታወሱ ልክ ነው ብዬ አላስብም። እኔም የልጅ እናት ነኝ፣ አንተም የልጅ አባት ነህ። በጣም ብዙ ጥሩና መልካም ጊዜያቶችን አሳልፈናል። ያንን ጊዜ በማሰብ እኔም እስከዛሬ ስላጠፋሁብህ፣ ስላስቀየምኩ፣ ስለበደልኩ ነገር ሁሉ ከልብ ይቅርታ አድርግልኝ። ከፈጣሪ ጋር እንደዚህ አይነት ነገሮች ይደገማሉ ብዬ አላስብም። ባይደገሙ በጣም ደስ ይለኛል። እኔ ከልቤ ነው ይቅርታ የምጠይቅህ። ይሄ ነው አራቀት እንግዲህ ቪዲዮን እንዳያችሁት ነው። ዛሬ ይቅርታ ቀን ነው ብሎ ኤፊ ሲያገናኛቸው ሩታ መለስ ብላ ያለፈውን ነገር እንርሳው፣ ካጠፋሁብህም ይቅርታ ብለዋለች። እና ማለት ነው ማጥፋት አጥፍተሻል፣ በአንቺ ጥፋት ነው የሁሉ ነገር ሲፈጠር የነበረው እና ስላጠፋሽም ያው ይቅርታ መጠየቅ ትልቅነት ነው እና ይቅርታ በማለትሽ እኔ ደስተኛ ነኝ። ምክንያቱም ሁለታችሁም በየጎራችሁ ከምትነቋቀሩ ከምትጠላሉ በሰላም ብትለያዩ አሪፍ ነው ብዬ ነው ማሰበው። እና እዚህ ጋር እንደዚህ አይነት ነገር ባይፈጠር ደስ ይለናል። ሁለቱም ተስማምቷል። እንግዲህ ከዚህ በኋላ እነሱ ላይነቋቀሩ ይችላሉ፣ በሰላም ልጃቸውን ልዑልንም ሊያሳድጉ ይችላሉ። ግን ደግሞ እዚህ ጋር ደስ ያላለኝ ነገር ቢኖር መጨረሻ ላይ ስታቅፈው አብርሽን ስታቅፈው እዩት ማለት ደስተኛ አይደለም። ለምን እንደሆነ አላውቅም። ፊቱ ላይ ደስታ አይታይም፣ እንደሌላ ጊዜ አይደለም። በቃ ማለት ያው ይሄ ልጅ የራሱን ህይወት ጀምሯል። ይቅርታም ይፈልጋል፣ ይቅርታውን በቃ ሰላም መሆኑ ይፈልጋል። ግን ውስጡ ያሰበ ነገር አለ። በቃ ውስጡ ምንም ጥሩ ነገር አልተሰማውም። ውስጡ አንዳንዴ እኮ የሚነግራችሁ ነገር አለ ከልብ ሲሆንና የሆነ የታሰበባችሁ ነገር ካለ ውስጣችሁ ራሱ ያውቃል። እና ያለፈውን ነገር እንርሳና ካጠፋሁብህም ይቅርታ በቃ አጥፍቻለሁኝና ይቅር በለኝና ይህ ነገር ባይደገም ደስ ይለኛል ብላ ስታቅፈው ፊቱ ላይ ደስታ አልታየም። እና ለምንድን ነው ደስታ ያልታየው? ለምንድን ነው ደስ ያላለው? እና እዚህ ጋር በቃ በጣም ጥያቄ የፈጠረብኝ። እና ይቅርታው የሚፈልግ ከሆነ ሰላም መሆናቸው የሚፈልግ ከሆነ ለምንድን ነው ይሄ ልጅ ደስተኛ ያልሆነበት ምክንያት ብዬ ስጠረጥር ነበር። እና ምክንያቱም ደግሞ ያው እኔ በእኔ በኩል ስረዳው ልጁ በቃ ተጨነቀ። በዚህ ሄርሜላ ልጅ በዚህ ሩት የልጁ እናት አለች። ሄርሜላም እንግዲህ እርጉዝ ናት እና ልጁ በቃ ምን እንደሚሆን ግራ ገባው በቃ። እና ያ ነገር ይመስለኛል እና ጭንቀት ስለፈጠረበት ምናምን በቃ ልጁ ደስታ ከፊቱ ርቆታል። በቃ ይቅርታ እንኳን ስትባባል የምትደሰት ልጅ በቃ ከፊቱ ደስታ ርቆበታል። እና ይሄ ነገር እኔ ምንም በቃ ልጁ እየተጎዳ ነው ያለው እና በመሃል የሆነ መፍትሄ ፈልጎ ወይ በቃ የራሱን ህይወት እንዲኖር ምናምን ብትፈቅዱለት ደስ ይለኛል ብዬ አስባለሁ። በእርግጥ ያው ሰላም መፍጠራችሁ እናንተ ደስተኛ ነኝ እኔ። ምክንያቱም ልጃችሁ የአባትና የእናት ፍቅር እያየ ቢያድግ አሪፍ ነው። እና እዚህ ጋር አብሪሽ ሲመጣ ላስገባላችሁና አብሪሽ ሲመጣ ልጁ እንኳን አባቱን እስከ መርሳት ድረስ ልዑላው አብሪሽን እስከ መርሳት ድረስ ደርሶ ነበር። እና እስኪ ቪዲዮ ልጋብዛችሁና ተመልሼ ልምጣ። ለምንም አልቀበልም ሀሳብህን ይፋ ደስ ይለኛል። እሺ ወንድም አለም እንዴት ነው? ሰላም ነው? ይኸውና አባትህ መጥቷል። ሉላ አባትህ መጥቷል።
ትንሽ ሲያድግ ማለቱ አይቀርም። ትንሽ ሲያድግ እዚህ ጋር እንግዲህ እንደተመለከታችሁት ማለት በቃ ልዑል እዚህ ጋር አባቱን የረሳ ይመስላል። ምክንያቱም ትኩረቱ የነበረው ኤፊ ጋር ነው። አባቱ እንኳን መጥቶ ሲመጣ አይቶታል እኮ ሲመጣ አይቶታል። ቪዲዮን እንዳያችሁት ማለት ነው። ሲመጣ አይቶት ልክ አብርሽ አጠገባቸው ሲቆም ምናምን በቃ ምንም ኖርማል ሰው ነው የመሰለው። በቃ ለምን እንደሆነ አላውቅም። ኖርማል ሰው መስሎት ዞሮ ነበር ኤፊን ሲያይ ሩታ ጋር ሲጫወት የነበረው እና ይሄን ያህል ደረጃ እስከመድረስ ልጁ አባቱን እስከ መርሳት ድረስ ያደረገው የነሱ የሁለቱ ጥል ነው። በቃ የሁለቱ አለመስማማት ነው በቃ ይሄ ነገር እንዲፈጠር ያደረገው። ትንሽ ደግሞ እያደገ በሄደ ቁጥር የሚፈጠሩ ነገሮች ጥሩ አይደሉም። የአባትነት ፍቅሩን ያጣል። በእናቱ እጅ ብቻ ሲያድግ አባቱ በህይወት እያለ እንኳን በእናቱ እጅ ሲያድግ ይሄ ጥሩ አይደለም ብዬ ነው የማስበው እና በመታረቃችሁ ለልጁ ሲባል ደስ ይላል። በቃ ሁላችንም ተስማምተንበታል። ልጁ አባቱን ከሚረሳ የአባቱን ጠረን የአባቱን ናፍቆት ከሚል አባቱን ባጠገቡ በፈለገበት ሰዓት መጥቶ እንዲጎበኘው እናቱ ጋር እንደፈለገ ሲፈልግ አባቱ ጋር እየኖረ እናቱም ጋር እየተኖረ በሰላም ቢያሳድጉት የተሻለ ነው ብዬ ነው የማስበውና በዚህ ደስ ብሎኛል። ሩታ እንደ እናት ለልጅሽ የሚያስፈልገውን አንዱን ነገር ስላደረግሽ በጣም ደስ ብሎኛል። እዚህ ጋር በጣም ደስ ብሎኛል እና ሩታ እዚህ ጋር ትልቅ ስራ ነው ያደረግሽው። ለራስሽ ብቻ ሳይሆን ለልጅሽ ለወደፊቱ የሚጠቅመውን ነገር ነው ያደረግሽው እና እዚህ ጋር እኔ ደስተኛ ነኝ። በመጨረሻ ማውራት የምፈልገው ነገር በሰላሙ ግን ደስተኛ ነኝ። ሰላም መፈጠሩ በመጀመሪያ ጊዜ ሰላም የሚጠላ አለ ብዬ አላስብም እና ይቅርታሽን ተቀብያለሁኝ። መጀመሪያም በሰላም ነው ከአንቺ ጋር መቀጠል እንፈልገው የነበረው ማለት ነው እና ነገም ከነገ ወዲያም ሰላምን መርጬ ልጄን በሰላማዊ መንገድ እየመጣሁ እያየሁኝ ልጃችንን የሚያስፈልገውን ነገር በጋራ እያደረግን ብናሳድግ እኔ በጣም ደስተኛ ነኝ እና ይህንን ሰላም እኔ እፈልገዋለሁኝ። ኦልሬዲ እንዴት ነው ከአንቺ ጋር እየተነቋቆርኩኝ ከመኖር በሰላም አንቺም የራስሽን ህይወት እኔም የራሴን ህይወት መኖር በጣም ደስተኛ ነኝ ብዬ አስባለሁኝ እና እንግዲህ ያው ሩታ የተናገረችው ነገር አለ። ትልቅ ነገር እንደ ትልቅ ሰው ጥያቄ ጠይቀው ነበረ። በመታረቃችን ደስተኛ ነው ወይ የሚለውን ጥያቄ ለአብርሽ አቅርባለት ነበር እና ይሄ ጥያቄ አብርሽ በነገሮችን መልሶታል ማለት ነው እና አብርሽ እዚህ ጋር ጥሩ ስራ ነው ያደረገው። ይህን ጥያቄ በመጠየቋ አንተ ደግሞ ይሄን መልስ በመመለሰ ትልቅነት ነው እና እሷ ምን ብላ ጠየቀችው? ይቅር በመባባላችን ደስተኛ ነው ወይ ይሄን ነገር ትቀበሏለህ ወይ የሚለውን ጥያቄ ነበር ያቀረበችለት። ሁለታችንም ሰላም ሆነን ሁለታችንም ሰላም ፈጥረን እኔም በደስታ የራሴን ህይወት አንቺም በደስታ የራስሽን ህይወት እዚህ ጋር እንግዲህ ያዙልኝ። እኔም በደስታ የራሴ ህይወት ማለት እሱም በደስታ ከሄርሜላ ጋር አንቺም ደግሞ የራስሽን ህይወት ቀጥይ እንደማለት ነው። እዚህ ጋር ብዙዎቻችሁ የምታነሱት ጥያቄ አለ። እዚህ ጋር ሁላችሁ የመሰላችሁ ነገር ቢኖር አብርሽ ወደ ሩታ ይመለሳል በቃ ይቅርታ ተባብለዋል እና ሄርሜላ ውሃ በላት ዝም ብላ ነው በቃ ያረገዘችው ለብቻዋ እናት በቃ የምትሉ ነገር እዚህ ጋር ትክክል አይደላችሁ። እዚህ ጋር አብርሽም ተናግሮታል። በቃ እኔም የራሴን ህይወት በደስታ እንድኖር አንቺም ሰላም ፈጥረሽ የራስሽን ህይወት በደስታ እንድትኖሪ ይሄ ሰላም በመምጣቱ ይሄ ይቅር መባባሉ ለኔ ትልቅነት ነው እና ደስ ብሎኛል እዚህ ብሏል። እንግዲህ ብዙዎቻችሁ በቃ ልታጠምደው ነው። በእርግጥ ያው መጠንቀቅ አይከፋም። አብርሽ አሁንም ከሩታ ተጠንቀቅ። እንዲህ አጉል መቀራረብ ምናምን ይቅርብ። ለልጅ ብቻ ስትል በሚያስፈልግበት ታይም መገኘት ነው እንጂ አጉል ከልጅ ባለፈ ከሩታ ጋር ግንኙነት ባትጀምርና ባትጠጋጋ አሪፍ ነው እዚህ ጋር። ምክንያቱም ብቻዋን የቀረች ልጅ አለች። አንተም ብላ ነው የሁሉ ነገር ስታደርግ የነበረው። አንተም ብላ ፍቅርህም ተቀብላ ነው እና አርግዛለ አንተ የሷ የግሏ እንደሆንክ አምና ቁጭ ብላ እየተጠባበቀች ያለች ሴት አለች እና እሷም ደግሞ ሄርሜላ ናት። ሄርሜላን እኛ እንፈልጋታለን። ብቻዋን እንድትሆንም በዚህ ሰዓት ስለማንፈልግ የራስን ህይወት እስከጀመርክ ድረስ ለልጅ ብቻ ሲሆን ብቻ ለልጅ ስትል ብቻ ነው ሩታ የምታገኛት ልጅ የምታገኘው። ከዛ በቀር ግን ሁሉ ነገርን ከሄርሜላ ጋር ብታደርግ ደስ ይለናል። የመጨረሻውን ቪዲዮ ልጋብዛችሁና ቪዲዮቻችን ማጠቃለያ ሰተንበት እንለያያለን ማለት ነው። የመጨረሻ ቪዲዮ ነው። አንተም ትፈልገዋለሁ ይሄን አልሽኝ ነገር? አዎ ደስተኛ ነኝ፣ እፈልገዋለሁኝ እና
እኔም ሰላም ከበፊትም ጀምሮ የምፈልግ ሰው ነኝ እና አሁን ላይ ባለው ነገር ደስተኛ ነኝ። ውስጤ ላይ ምንም ነገር የለም። አንቺ ላይ ክፋትን ማሰብ አልፈልግም። ነገ ከነገ ወዲያም በሰላም ነው መቀጠል የምፈልገው ማለት ነው። ትፈልገዋለህ የሚለውን ጥያቄ ነበረ ከዚህ ቀደም ለጠየቀችው ጥያቄ ትፈልገዋለህ ለሚለው መልስ ነበር የሰጠው። አዎ ፈልገዋለሁ ብሎ እንግዲህ ይቅርታውን ተቀብሏል ማለት ነው። አብርሽ እዚህ ጋር ልነግርህ የፈልገው ነገር ያው እዚህ ጋር ቪዲዮ ላይ መጨረሻ ላይ የምናያችሁት በቃ ወደ ቤት እንሂድ ምናምን ሲል ኤፊ አብርሽ ደስተኛ ያልሆነበት ምክንያቱም እዚህ ጋር ኦቨር መቅረብ አልፈለግም። በቃ እሱ ለልጁ ብቻ መገኘት ነው እንጂ ልጁ በሚናፍቀው ሰዓት ማግኘት ብቻ ነው እንጂ ኦቨር ከሩታ ጋር መቀራረብ አልፈለገም እና ባትገፋፉት እንደ ሀሳብ ባትገፋፉት እነ ኤፊ ባትገፋፉት እነ ሩታም ባትገፋፉት አሪፍ ነው። ምክንያቱም እሱ የራሱን ህይወት ስለጀመረ ባትበጠብጡት አሪፍ ነው። በቃ አሁን እዚህ ጋር ሁሉም ነገር ሰላም ወርዷል። አብርሽም የራሱን ህይወት ይቀጥል፣ ሩታም የራሷን ህይወት ትቀጥል። አሁን በቃ ሁሉም ነገር ሰላም ስለወረደ ኤፊም ሌሎችም ጓደኞቹ ሩታም በአብርሽ ህይወት ውስጥ አያገባችሁም ማለት ነው። ኤፊም ትልቅ ስራ ነው የሰራኸው ዛሬ ጥሩ ስራ ነው፣ እንደ ትልቅ ሰው ሰርታል። በቃ ይቅር እንዲባባሉ አድርጋል። ሁለት ባልና ሚስቶች በመሀላቸው ልጅ ስላለ ማለት ነው። እዚህ ጋር ጥሩ ስራ ሰርታል። ከዚህ በኋላ ግን በቃ አያገባም። አንተም የራስን ህይወት ኑር፣ አብርሽም የራሱን ህይወት ይኖር። በቃ እኛ የምንፈልገው አብርሽ ከሄርሜላ ጋር እንዲኖር ነው የምንፈልገው። እቺ ልጅ እንድትጎዳ አንፈልግም። ምክንያቱም በቃ እዚህ ጋር መስዋዕት ከፍላለች። አምናው ነው ልጅ የያዘችለት እና አብርሽም እዚህ ጋር ከሷ ጎን እንድትሆን ነው የምፈልገው። ነገሮችን እያስተዋልክ አድርግ። ልታጠብ ትችላለች እና ቤት ባትሄድ ነሩታ ጋር ባትቀራረብ አሪፍ ነው። ልጅንም ማግኘት ከፈለጉ የሆነበት ተገናኝተን መናፈሻ የሚሆን በቃ ቤት ባትሄድ በቃ እስከ መጨረሻው ቤት ባትሄድ ሩታ ቤት ባትሄድ አሪፍ ነው። ምክንያቱም እች ልጅ ፍቅር አውራት ነው፣ ቅናት አለባት፣ ብዙ ነገር ስላለባት ሴት ልጅ ደግሞ ብልህ ናት እና የሆነ ነገር ልትይዝብት ትችላለች። ኤፊም ከዚህ በፊት የተናገረው ነገር አለ፣ በቅርቡ ይጋባሉ የሚለው ነገር አለ እና ይሄ ነገር አብርሽ ብትጠነቀቅ አሪፍ ነው። ሰላም ስለወረደ በዚህ በኩል ደስተኛ ነኝ እኔ። ሁላችሁም በራሳችሁ ጎራ እንድትኖሩ ስለመኛ ነው ማለት ነው። ለዛሬ ነበረኝ ሀሳብ ቪዲዮ ይሄን ይመስላል ማለት ነው። እንደወደዳችሁትና እንደተረዳችሁን ተስፋ አደርጋለሁ። ሰዓታችሁን እንግዲህ ጊዜያችሁን ሰጥታችሁን እስከ መጨረሻ ስለተከታተላችሁን ከልብ በጣም አመሰግናለሁ። እንደዚህ አይነት ትኩስ መረጃዎችን ለማግኘት እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነገ በቀጣይ ቪዲዮ ተመልሰን እንመጣለን። በያላችሁበት ሰላማችሁ ይብዛ። በጣም ነው የምወዳችሁ። መልካም ቆይታ ይሁንላችሁ። ቻው